መልአኩን በፊትህ ይልካል። ልጅቷ ካንተ ጋር ለመምጣት ፈቃደኛ ባትሆን ከዚህ መሐላ ነፃ ትሆናለህ። ልጄን ግን በምንም አይነት ወደዚያ አትመልሰው። ከዚህ በኋላ አገልጋዩ እጁን በጌታው በአብርሃም ጉልበት ላይ አድርጎ አብርሃም ያዘዘውን ሁሉ እንዲፈጽም በመሐላ ቃል ገባ። የአብርሃም ንብረት ኃላፊ የነበረው መጋቢ ከጌታው ቤት ምርጥ የሆኑ የስጦታ ዕቃዎችን በ10 ግመሎች ጭኖ በሰሜን መሰጴጦሚያ ናኮር ወደሚኖርበት ከተማ ሄደ። እዚያ በደረሰ ጊዜ ከከተማው ውጪ ባለ የውሃ ጉድጓድ አጠገብ ግመሎች ተንበርክከው እንዲያርፉ አደረገ። ሰዓቱም ሊመሽ ተቃርቦ ሴቶች ውሃ ለመቅዳት የሚወጡበት ጊዜ ነበር። አገልጋዩም እንዲህ ብሎ ጸለየ።